የኢትዮጵያ ኢኮኖሚን የተመለከቱ በርካታ ጉዳዮች አሉ። ይህንኑ በመንተራስ ታዲያ በዚሁ በኢቲቪ አራት ማዕዘን ዜናችን ላይ እንግዲህ ያደረግናቸው በዓለም አቀፍ የእድገት ማዕከል የኢትዮጵያ ኢኮኖሚስት ዶክተር ቴዎድሮስ መኮንን በኢትዮጵያ የዋጋ ግሽበትን በዘላቂነት ለማረጋጋት ወደ ገበያ የሚለቀቀውን የገንዘብ መጠን ላይ ጥብቅ ቁጥጥር ማድረግና በገበያ ስርዓቱ ላይ ማስተካከያ ማድረግ እንደሚገባ ነው የነገሩን። በማክሮ ኢኮኖሚ ደረጃ የሚደረጉ ስራዎች አሉ። ያም የዋጋ ንረቱን ለማስተካከል የገንዘብ ልቀቱን በመጠነኛ ሆኖ እንዲቀጥል ማድረግ ያስፈልጋል። ያ ምንድነው ወጪዎቻችንን ምን ላይ ነው የምናወጣው የሚለውን በትክክል ማየት አለብን። የባንክ ስርዓታችን ምን ይመስላል የሚለውን በደንብ ማየት ያስፈልጋል። ከዛ በተጨማሪ ግን የገበያ ስርዓትን ጠለቅ ብሎ ተመልክቶ ያን የሚያስተካከል ያለባቸውን ነገሮች ማስተካከል ይጠይቃል። እንግዲህ የሚመጣው ዓመት ትልቅ ኃላፊነት ስራ ይሆናል ብዬ አስባለሁ። የፋይናንስ ዘርፉም እያስመዘገበ ያለው እድገት የበለጠ ውጤታማ እንዲሆን ለኢንቨስትመንት የሚያቀርበው ብድር ማሳደግ እንዳለበት የጠቀሱት ዶክተር ቴዎድሮስ መኮንን የውጭ ንግድ ገቢን በማሳደግ የውጭ ምንዛሪ ግኝትን በሚፈለገው መጠን ለማሳካት ምርታማነትን ማሳደግና እንደዚሁም ደግሞ የወርቅ ወጪ ንግድን ለማሳደግ የተወሰዱ አይነት እርምጃዎችን መተግበር ይገባል ነው ያሉት። ዋጋን ማስተካከያ በመደረጉ ምክንያት ብዙ ወርቅ መሸጥ ተችሏል እና በተለይ እዚህ ጋር አንድ የምንማረው ነገር አለ። ዋጋዎች ብዙ ጊዜ አይሰሩም እኛ ሀገር የሚል ብዙ ጊዜ የሚቀርቡ ነገሮች አሉ። ያ አለመሆኑን የሚያሳይ ነው። የወርቅ የውጭ ንግድ ታድጎናል። ነገር ግን በመሰረታዊነት ኤክስፖርታችንን ወይም የውጭ ንግዳችንን ሊያሳድግልን የሚችለው ምርትና ምርታማነትን ማሳደግ ነው። ምርቱ የምናቀርበውን እቃ ይሰራልናል። ምርታማነት ደግሞ ተወዳዳሪ እንድንሆን ያደርገናል። ተወዳዳሪ ካልሆንን መሸጥ አንችልም፣ እንከስራለን። ስለዚህ ምርትና ምርታማነትን ማሳደግ ምንም አማራጭ የሌለው ነገር ነው። ነገር ግን ስርዓቶችንን በማስተካከል አሁን ወርቅ ላይ እንደተደረገው ስርዓቶችንን በማስተካከል የተሻለ ነገር ማምጣት ይችላል። የሚመጣው ዓመት ደግሞ እነኚህ ቡናም እና የሰሊጥ የቅባት እህሎች በደንብ ሪከቨር ያደርጋሉ ተብሎ ስለሚታሰብ የተሻለ ፐርፎርማንስ ይኖራል ብዬ አስባለሁ። የኢትዮጵያ የዕዳ ጫና ከጥቅል ሀገራዊ ምርት ማለትም ጂዲፒ አንጻር ያለው ድርሻ አሁን ጤናማ የሚባል ደረጃ ላይ የሚገኝ መሆኑን ያነሱልን እንግዳችን ዶክተር ቴዎድሮስ መኮንን ከውጭ የሚገኘውን ብድር በአግባቡ ጥቅም ላይ ማዋል አስፈላጊ መሆኑንም ነው የጠቆሙት። በተቻለ መጠን የገበያ የወለድ ተመን የሌለው አይነት ብድር መውሰድ ኮንሴሽናል ሎን ይባላል። እንደሱ አይነት በመውሰድና የምናገኘውን ብድር በትክክል ቦታው ላይ መዋሉን ማረጋገጥ። ምክንያቱም ያ ብድር ኢንቨስትመንት ላይ የሚውል ከሆነ ያ ነገር የራሱ የሆነ የሚያስገኘው ጥቅም ስለሚኖር ያንን ጥቅም አገሪቷ ስትጠቀም የመክፈል አቅሟን በዛው ልክ እየጨመረ ይመጣል። ስለዚህ የምንበደረውን ገንዘብ በትክክል መጠቀማችንን ማረጋገጥ ትልቁ ስራ ነው ብዬ አስባለሁ።